ሰውንም ብታነበው እንትና ዛሬ ቲክቶክ ቪዲዮ ለቀ ይሆን እንዴ? ለምን አይለ? አይ ማንበብ ነው ያለብኝ። ትንሽ ሰዓት ብጠቀምስ? ኖ ለሶሻል ሚዲያማ ይሄን ያህል ጊዜ መስጠት የለብኝም። ማንበብ ነው ያለብኝ መጽሐፍ። ደህና ዋልክ? ሰላም ነው? ደህና ነኝ። ይመስገን። ደህና ነህ ሆይ? እሺ አይነኩሉ በኤርፎን ዘፈን እየሰማ እየተዝናናኝ ማነበው ምን ማንነኝ? ምን ቤት ነኝ እንዴ? አረው ደዛ በኋላ አላነበው እንዴ? ይቅርታ አይነኩሉ። አቤት። ይቅርታ ኤርፎን እየሰማ እየተዝናና እንደሆነ አየሁ። የምሰማውን ነገር ሼር ብታደርገኝ እስቲ እኔም ትንሽ ፈታ እንደ ይሄንን እሺ፣ ምን ችግር አለ? ደስ ነው የሚለኝ እኔ በዚህኛው ሰማይል ትረካ ነው እንዴ የምሰማው? አዎ፣ በጣም ደስ የሚል መጽሐፍ እንዴት እንደወደድኩት ደግሞ ልጅም ጥሩ አድርጎ ነው ያነበበው። ብታይ እንስማው እንጂ በጣም ይገርማል። እኔ እኮ እንደኔ ያው ሶሻል ሚዲያ እየተጠቀም ማለት ያው ሙዚቃም እየተጠቀምክ ነበር የመሰለኝ። አይ መጽሐፍ ነው። እኔ እኮ ይገርማል። አሁን በሁለት ሐሳብ ላይ ነበርኩኝ። መጽሐፍ ላንብብ ሶሻል ሚዲያ ልጠቀም እያልኩ በሁለት ሐሳብ ያነከስኩ ነበር። እንዳጋጣሚ የሶሻል ሚዲያው ሐሳቤ አሸነፈኝና ልክ እሱን መጠቀም ሲጀምር ነው የመጣው። ይገባኛል። ዘመንህ መጽሐፍ ማገላበጥ እንዳላስተማር አውቃለሁ። ነገር ግን ይህን ቴክኖሎጂ ሰጥቷል። ስለዚህ አንተ ወረቀት ማገላበጡ ቢደክምህ ስልክ ላይ መጽሐፎችን ማስቀመጥ ትችላለህ። ይህን መጽሐፍ ስልክ ላይ እንድታገኙ ማድረግ ትችላለህ። ምናልባትም አእምሮህ በለመደው ነውና የሚሄደው ወደ ስልክ ሲሄድ ቀድመ መጽሐፎቹን እንዲያነብ አድርገው። ማንበቡ ካልሆነልህ ደግሞ በድምጽም በየመንገዱም በየሌላ ቦታውም መስማት ትችላለህ። ዕውቀታቸውን እኮ መውሰድ ትችላለህ። መጽሐፎቹን ከነሙሉ ክብራቸው እንዲሁ በጥሞና ሆኖ ማንበብ መልካም እንደሆነና መልእክታቸውንም ስሜታቸውንም ለማግኘት እንደሚረዳ አውቃለሁ። ነገር ግን ይሄ ቴክኖሎጂ መጽሐፎችን እንድታነብ አይከለክልም። በሱም እንድትጠቀም እድል አዘጋጅቷል። ልትጠቀምበት ትችላለህ። ዕውቀትን አንተ ፈልገው እንጂ በየትኛውም ቦታና ጊዜ ይገኛል እኮ። እንኳንስ ዕውቀት የሰራው ቴክኖሎጂ ይቅርና እንዲሁ ሳር ቅጠሉ ሰውንም ብታነበው አንተ የምታገኘው ዕውቀት አይጠፋም። ያንተ ፍላጎት ነው ዋናው። አመሰግናለሁ በጣም።